ልጄ ባክተው መድኃኒት መግዣዬ ነው አትወሰድብኝ። እስኪ መጀመሪያ ያለን ዋጥ ኧረ እኔ እከፍላለሁ። ቢያንስ የዛሬ ልክፈል እንጂ። እሺ እንግዲህ ብዙም አይደለም። ሄሎ ቢኒ አባት ታሟል። ምን? ቶሎ ድረስ። መጣው። ቢኒ ምንድነው ችግር አለ? ምን ሆኖ ነው? እባክህ ተወው፣ በቃ የራሱ ጉዳይ። እንጠጣ። ሳቢ በእናትሽ አባቴ ታሞ ነው፣ ብር አበድሪኝ። ኧረ የለኝም። ቀርመ ከመበተን በፊት ለአባታ አታስብም እንዴ? ብሮ በእናት አባቴ እኮ ባሰበት፣ ብር አበድሪኝ። አንተ ገንዘብ ስጡኝ ስትል ትንሽ አታፍርም? አንተ እኮ አባትህ ታሞ ሰው ለመጋበዝ የምትሮጥ እንዴ? አባዬ ልጄ እኔ ደህና ነኝ። አንተ ግን ማንም ማስቀደም እንዳለብህ የተማርክ ይመስለኛል። እባክህ ልብ ግዛ። አብዛኞቻችን የኛ ለሆኑ ሰዎች እናረፍዳለን። ይሄ የሚሆነው ቅድሚያ ለማመስጠት እንዳለብን ባለማስተዋላችን ነው። በክፉ ቀናችን ላይ ግን ከቤተሰቦቻችን ውጪ ቀድሞ የሚደርስልን የለም።